ሰላም ጤና ይስጥልን የተወደዳችሁ ተመልካቾቻችን እንደምን ቆያችሁ። ከከፋ ማህበረሰብ ሬዲዮና ቴሌቪዥን ለሰዓቱ የተዘጋጁ ዜናዎችን ይዘን ቀርበናል። ዜናዎቹን ወደ እናንተ እያደረስኩ ጽዮን ታደለ ቆያለሁ። አብራችሁ እንድትቆዩ በአክብሮት እንጋብዛለን። በቅድሚያ አጫጭር ዜናዎችን ወደ እናንተ እናደርሳለን። ኢትዮጵያ ለተከታታይ ዓመታት እየተገበረች የምትገኘው የአረንጓዴ አሻራ መርሃ ግብር የበርካታ አርሶ አደሮችን የኑሮ ዘይቤ ከመቀየር ባለፈ ለምርታማነት እድገት መሰረት እየሆነ ይገኛል። በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል በከፋ ዞን ጊምቦ ወረዳ የሚገኙ አርሶ አደሮች ለኢቢሲ እንደተናገሩት ባለፉት ዓመታት ያከናወኑት የአረንጓዴ አሻራ መርሃ ግብር የአፈር መሸርሸርን ከመከላከል ረገድ ከፍተኛ አስተዋጽኦ እያበረከተ ነው። ይህም የአካባቢው የአየር ንብረት ተጠብቆ እንዲቆይና የሰብል ምርታማነት እንዲጨምር በማድረግ ረገድ ቁልፍ ሚና መጫወቱን ገልጸዋል። አርሶ አደሮቹ ከጥንት ጀምሮ የነበራቸውን ደንን የመጠበቅና የመንከባከብ ባህል በአረንጓዴ አሻራ መርሃ ግብር ይበልጥ በማጠናከር ለዘላቂ ተጠቃሚነታቸው በትጋት እየሰሩ እንደሚገኙም አብራርተዋል። የከፋ ዞን ግብርና አካባቢ ጥበቃና ህብረት ስራ ልማት መምሪያ ኃላፊ አቶ ገረመው ገብሬ በበኩላቸው በመርሃ ግብሩ የተከናወኑ ተግባራት ለዞኑ ምርታማነት እድገት አይነተኛ አስተዋጽኦ ያበረከቱ መሆኑን ገልጸዋል። በተለይም ለምግብነት ለሚውሉና ዘርፈ ብዙ የኢኮኖሚያዊ ጠቀሜታ ያላቸው ችግኞች አሁን ላይ አርሶ አደሩን ተጠቃሚ ማድረግ መጀመራቸውን ጠቁሟል። የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ግብርና ቢሮ የምክትልና የተፈጥሮ ዘርፍ ኃላፊ አቶ ውብሸት ዘነበ በበኩላቸው በአረንጓዴ አሻራ መርሃ ግብር በክልሉ 330 ሺህ ሄክታር የሚጠጋ መሬት ዘርፈ ብዙ ጠቀሜታ ባላቸው ችግኞች መሸፈኑን ገልጸዋል። አርሶ አደሩ የተፈጥሮ ሀብቶችን በተገቢ ሁኔታ እንዲንከባከብና በሂደቱም ተጠቃሚ እንዲሆን የተከናወኑ ስራዎች ስኬታማ መሆናቸውን የገለጹት አቶ ውብሸት በክልሉ የተተከሉ ችግኞች የጽድቀት ምጣኔም ከ88 በመቶ በላይ መድረሱ እንደተረጋገጠ አስታውቋል ሲል ኢቢሲ ዘግቧል። በ86 የምርጫ ክልሎች ከቀረቡ ቅሬታዎች ላይ ውሳኔ መሰጠቱን ብሔራዊ ምርጫ ቦርድ አስታወቀ። የኢትዮጵያ ብሔራዊ ምርጫ ቦርድ በፖለቲካ ፓርቲዎች ቅሬታ ከቀረበላቸው 129 የምርጫ ክልሎች ውስጥ በ86ቱ በቀረቡ ቅሬታዎች ላይ ውሳኔ ተሰጥቷል አለ። ቦርዱ በዛሬው ዕለት በሰጠው መግለጫ እንዳስታወቀው የቀረቡለትን ቅሬታዎች በፖለቲካ ፓርቲዎች የሚታወቅ ገለልተኛ አካል ያጣራ ስራ ሲከናወን ቆይቷል። በዚሁም ቅሬታ ከቀረበላቸው 129 የምርጫ ክልሎች ውስጥ በ75 የምርጫ ክልሎች የቀረቡትን ቅሬታዎችና ማስረጃዎች በመመርመር ውድቅ ማድረጋቸው ተገልጿል። በ10 የምርጫ ክልሎች ደግሞ ለቦርዱ ቅሬታ ባቀረቡ አካላት አመልካችነት ቅሬታው ቀሪ መደረጉን የገለጸው ቦርዱ በአንድ የምርጫ ክልል በቀረበው ቅሬታ መሰረት የፖለቲካ ፓርቲ ተወካዮች በተገኙበት ድጋሚ የድምጽ ቆጠራ እየተካሄደ መሆኑን አመላክቷል። በአጠቃላይ ቅሬታ ከቀረበባቸው 129 የምርጫ ክልሎች ውስጥ በ86ቱ ውሳኔ የተሰጠ ሲሆን በቀሪ 43 የምርጫ ክልሎች ቅሬታዎች ላይ በቀጣይ ቀናት ውሳኔ እንደሚሰጥ ቦርዱ መግለጹን የዘገበው ኢቢሲ ነው። የክረምቱ ወቅት ሲደርስ እኛም ለወገኖቻችን የምንዘረጋው የደግነት እጅ አብሮ ይደግናል ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት በደቡብ ሸዋ ዞን ጎሮ ወረዳ የዘንድሮን የክረምት በጎ ፍቃድ ዘመቻ በይፋ አስጀምረናል ብለዋል። የገጠር ኮሪደር ልማት መርሃ ግብራችን አካል በሆነው ዲዛይን መሰረት 20 ቤቶች በአካባቢው ይገነባሉ ብለዋል። ሀገራችንን በጋራ ማንሳት የምንችለው አንዳችን ለሌላችን እጃችንን ስንዘረጋ ብቻ ነው ያሉት ጠቅላይ ሚኒስትሩ እያንዳንዱ ኢትዮጵያዊ ለዚህ ስራ እንዲሳተፍም ጥሪያቸውን አስተላልፈዋል። ወደ ዝርዝር ዜናዎች አለፍን። በክልሉ የ2018 ዓ.ም የ8ኛ ክፍል ክልላዊ ፈተና በይፋ መሰጠት ተጀመረ። በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል የ2018 ዓ.ም የ8ኛ ክፍል ክልላዊ ፈተናን በምክትል ርዕሰ መስተዳደር ማዕረግ የማህበራዊ ክላስተር አስተባባሪና የትምህርት ቢሮ ኃላፊ አቶ አልማው ዘውዴ በቦንጋ ከተማ በሚገኙ ባርታ አንደኛ ደረጃ ትምህርት ቤት በመገኘት አስጀምረዋል። ለታምራት ኃይሌ ዘገባ ምህረት ማሞ።
በክልሉ ባሉ ሁሉም አንደኛ ደረጃ ትምህርት ቤቶች ፈተናው በተመሳሳይ ሰዓት በይፋ መጀመሩን የገለጹት የቢሮ ኃላፊውም በዚህም 32899 ተማሪዎች በ1094 የመፈተኛ ጣቢያዎች ፈተናውን እየወሰዱ መሆናቸውን አብራርተዋል። የትምህርት ስርዓቱን ለማዘመን በተሰራው ስራ ከተማሪዎች ምዝገባ ጀምሮ ውጤት እስከ ማሳወቅ ድረስ ያሉ ሂደቶች በቴክኖሎጂ እንዲደገፉ የማድረግ ስራ መሰራቱንም ጠቁመዋል። ከተወሰዱ የሪፎርም ስራዎች ውስጥ አንዱ የትምህርት ምዘናና አስተዳደር ስርዓቱን ማዘመን ነው። ከዚህም አኳያ በባለፉት አመታት በትምህርት ሴክተር ውስጥ መሰረታዊ የሆኑ የትምህርት ምዘና አስተዳደር ስርዓቶችን ከማዘመን ጋር በርካታ ተግባራትን ማከናወን ተችሏል። በዚህም ውስጥ እንደ ክልል በተለይም የ8ኛ ክፍል ተማሪዎችን ከምዝገባ ጀምሮ ውጤት እስከ ማሳወቅ ድረስ ያሉትን የፈተና አስተዳደር ስርዓቶችን በቴክኖሎጂ እንዲደገፉ በማድረግ በክልሉ ሁሉም ተማሪዎቻቸውን ከምዝገባ ጀምሮ ውጤት እስከ ማሳወቅ ያሉ አጠቃላይ ሂደት በቴክኖሎጂ እንዲደገፍ ማድረግ አንዱ በትምህርት ሴክተር ውስጥ በራሱ የሚተማመን የፈተና አስተዳደር ስርዓቱ የዘመነ እንዲሆን ከማድረግ አኳያ በተሻለ መንገድ አጠቃላይ በጅምር ደረጃ ጥሩ ስራ ተሰርቷል ተብሎ የሚወሰን ነው። ከሁለት ቀን በፊት በክልሉ ለሁለተኛ ጊዜ በተሰጠው የ6ኛ ክፍል ፈተናም ከ57000 በላይ ተማሪዎች ፈተና መውሰዳቸውን ገልጸው ቀጣይም ለ12ኛ ክፍል የሚሰጠው ሀገር አቀፍ ፈተናም ከ50% በላይ የሚሆኑ ተማሪዎች በበየነ መረብ ፈተናውን የሚወስዱ መሆኑን ጠቁመዋል። ከዛሬ 2 ቀናት በፊት ደግሞ በክልላችን ደረጃ ለሁለተኛ ጊዜ የ6ኛ ክፍል ማጠናቀቂያ ፈተና በክልላችን ተሰጥቷል። ይህም ተማሪዎቻችን በአጠቃላይ ስታንዳርዱን በጠበቀ ደረጃ ፈተናዎችን እንዲፈተኑና ወደሚቀጥለው የክፍል ደረጃ እንዲሸጋገሩ ማድረግ ብቃት ያላቸውን ተማሪዎችን ማፍራት የነገ ሀገር ተረካቢ ትውልድ የመቅረጽ ትልቅ ስራ ተደርጎ የሚወሰን ነው። በ57049 ተማሪዎቻችን 6ኛ ክፍል ላይ ተፈትነዋል። በድምር ወደ 89000 በላይ ተማሪዎቻችን የ6ኛና 8ኛ ክፍል ክልላዊ ፈተናዎችን እንዲፈተኑ የተደረገበት ሁኔታ ነው ያለው። ስለዚህ ይሄ ከትምህርት ምዘና አኳያ ነው። ምናልባት በሚቀጥሉት ጊዜያት ደግሞ ከአንድ ሳምንት በኋላ የ12ኛ ክፍል ተማሪዎቻችን እንደዚሁም የሁለተኛ ደረጃ መልቀቂያ ፈተና ይወስዳሉ። በዚህም ሂደት ውስጥ 55% ያክሉ የክልላችን ተማሪዎች ወይም 9000 በላይ ተማሪዎቻችን የኦንላይን ወይም በኮምፒውተር ቤዝድ የሆነ ፈተና ብቻ ይፈተናሉ። 45% ያህሉ ወይም 7000 ያክል ተማሪዎቻችን ብቻ ናቸው በወረቀት ፈተናውን የሚፈተኑትና በአጠቃላይ እንደ ሀገርም የትምህርት ምዘናና ፈተና አስተዳደር ስርዓቱን ማዘመን ያስፈልጋል። ይህን በማድረግ ከኩረጃና ከስርቆት የጸዳ የፈተና አስተዳደር ስርዓትን መዘርጋት በራሱ የሚተማመን ዜጋን የመገንባት ቁልፍ ጉዳይ ተደርጎ ከተወሰዱ ጉዳዮች አንዱ ስለሆነ በዚህም እጅግ በጣም በዚህም ተስፋ ሰጪ የሆኑ ውጤቶች እየተመዘገቡ ነው ያሉት። የፈተና ስርዓቱን ማዘመን ፈተናውን ከኩረጃ የጸዳ እንዲሆን ከማድረግ አኳያም ጉልህ ሚና እንዳለው አብራርተዋል። ፈተናው ሰላማዊ በሆነ መንገድ እንዲጠናቀቅ ከሚመለከታቸው የትምህርት ባለድርሻ አካላት ጋር ሰፊ ቅድመ ዝግጅቶች መደረጉን የገለጹት አቶ አልማውም ለፈተና ስኬት አስተዋጽኦ ላበረከቱ ባለድርሻ አካላት ምስጋናቸውን አቅርበዋል። የክፋ ዞን የመንግስት ዋና ተጠሪ የሆኑት አቶ አጥናፉ ኃይሌ በበኩላቸው በሁሉም ደረጃ የትምህርት ጥራትን ለማረጋገጥ ሰፊ ተግባራት መከናወናቸውን ገልጸዋል። የፈተና ኩረጃን ለማስቀረት በተደረገው ጥረት ውጤት እየታየ መምጣቱን የጠቆሙት የመንግስት ዋና ተጠሪም ይህም ለቀጣይ ተጠናክሮ እንዲቀጥልም አስገንዝበዋል። ትምህርት ለትውልድ ላይ የሰራናቸው ስራዎች በተለይ ህብረተሰቡን በማሳተፍ ትምህርት ቤቶችን ማደስ፣ ትምህርት ቤቶችን ማስዋብ፣ ያረጁ ቤቶችን እንደገና ማደስ፣ ለመማር ማስተማር ስራ ምቹ ማድረግ፣ ግቢውን ማስተካከል፣ ኮሪደር መስራት፣ እነዚህ ነገሮች አስተዋጽኦቸው ቀላል አይደለም። ያማረ ትምህርት ቤት የተዋበ ቦታ ላይ የሚማርና ባላማረ ቦታ ላይ የሚማር ተማሪ እኩል አይደለም። እነዚህ ነገሮች ለማስተካከል የተወሰደው ቁርጠኝነት እጅግ የሚመሰገን ነው። ቀጣይም ተጠናክሮ የሚቀጥል ነው የሚሆነው። በተለይ ደግሞ ፈተና ላይ የነበረው ችግር ፈተናን ልቅ ማድረግ፣ የቁጥጥር ስርዓቱ መላላት፣ በተለይ ኩረጃ ላይ ያለውን አቋም መሸርሸር ፈተና ላይ ያመጣው ተጽዕኖ ከፍተኛ ነው። ይህንን የኩረጃ ላይ የነበረውን የአቋም መሸርሸር በማስተካከል ወላጅም መምህራንም ተማሪው ራሱ ኩረጃን የሚጸየፍ ተማሪ ለማድረግ እየተሰሩ ያሉ ስራዎች አሉ። ፈተና ላይ እየተደረገ ያለ ቁጥጥር አለ። ቁጥጥሩ በስርዓት ከተጀመረ በኋላ ያው የተማሪው ውጤት ባለፉት አመታት አይተናል። ከዚህ በፊት ዩኒቨርሲቲ ላይ በጣም በከፍተኛ ሁኔታ በገፍ ሲገባ የነበረ ተማሪ ቁጥር ቀንሷል። ያ ኩረጃ ላይ የተደረገ ቁጥጥር ነው። አሁንም በተመሳሳይ ኩረጃ ላይ የተደረገ ቁጥጥር ጥሩ ለውጦችን ያመጣ ነው። በ8ኛም በ12ኛ ክፍልም ያየነው ነገር አለ። ያለፉት 2 ቀናት ደግሞ የ6ኛ ክፍል ተማሪ ፈተና በሰላም ተጠናቋል።
አሁንም ዛሬ የተጀመረው የ8ኛ ክፍል ተማሪ ፈተና በተከታታይ ተፈትኖ በሰላም እንደሚጨርሱ በሁሉም አካባቢ የጸጥታ መዋቅሩም የትምህርት አመራሩም ህብረተሰቡም የራሱ አስተዋጽኦ ያበረከተ ይገኛል። እንግዲህ ትምህርት ላይ የጀመረው ነገር ተጠናክሮ ተማሪዎች ፈተናቸውን በሰከነ ልብ ተረጋግተው መፈተን እንዳለባቸው ያስገነዘቡት ደግሞ የከፋ ዞን ትምህርት መምሪያ ኃላፊ የሆኑት አቶ ሙሉጌታ መሸሻም ቀጣይ ሀገር አቀፍ ፈተና የሚወስዱ 12ኛ ክፍል ተማሪዎችም ከወዲሁ ቅድመ ዝግጅት እንዲያደርጉ ማሳስበዋል። እኛ ዛሬ ላይ የተሰጠ ያለ የ8ኛ ክፍል ፈተና ላይ ተማሪዎች በጣም ተረጋግተው ፈተናቸው መፈተን አለባቸው። ፈተና የተዘጋጀው ከራሳቸው የትምህርት ይዘት ስለሆነ የራሳቸውን ፈተና ብቻ መስራት አለባቸው፣ መረጋጋት አለባቸው የሚል ነገር አለኝ። አሁን ያለው እስካሁን ባለው ሁኔታ የነበረው ኮሚቴ ግብረ ኃይል ፈተናው እስኪጠናቀቅና ወደ ፈተና ማዕከላት እስኪመለስ ድረስ ወደ ክልሉ እስኪሄድ ጊዜ ድረስ በጣም የተደራጀ የተቀናጀ ስራ መስራት አለባቸው። ፈተናው በሰላም መጠናቀቅ መቻል አለበት የሚል መልእክት አለኝ። ከዛ ባለፈ አሁን ለ12ኛ ክፍል ተማሪዎች ሁሉ ቦታ ላይ ባሉበት ቦታ ላይ ሆኖ የትኛውንም አይነት አማራጭ ተጠቅሞ በኮምፒውተር ፈተናቸውን የመለማመድ ስራ መስራት መቻል አለባቸው። በዘንድሮ የትምህርት ዘመን የተሻለ የትምህርት ውጤት ለማስመዝገብ ትኩረት ተሰጥቶ እየተሰራ መሆኑን የግራዝማች ጳውሎስ ሁለተኛ ደረጃ ትምህርት ቤት አስታወቀ። ትምህርት ቤቱ ከቀጣይ ሳምንት ጀምሮ ለሚሰጠው ሀገር አቀፍ ፈተና ቅድመ ዝግጅት ማድረጉ ተገልጿል። እንደሚከተለው ይቀርባል። በግራዝማች ጳውሎስ ሁለተኛ ደረጃ ትምህርት ቤት በ2018 የትምህርት ዘመን የተሻለ ውጤት ለማስመዝገብ ትኩረት ተሰጥቶ እየተሰራ መሆኑን ያነጋገርናቸው ተማሪዎችና መምህራን ገልጸዋል። እሺ፣ ስሜ ግሉ አለም ግርማ ይባላል እና በዚህ ትምህርት ቤት አሪፍ የሆነ የትምህርትና የማስተማርና የማር ሂደት አለ እና እኛም ቀጣይ ዓመት የኢንተራንስ ፈተና ስለሚጠብቀን የተለያዩ የድጋፍ ትምህርቶችን መምህራን እየሰጡን የተለያዩ ወርክሺቶችን እያወጡና በሳምንት በወጣው ክፍለ ጊዜ በተጨማሪ የድጋፍ ትምህርቶችን እየሰጡ እየቀጠለናል። ስሜ አብሻ ዮሐንስ ይባላል። በግራዝማች ጳውሎስ ሁለተኛ ደረጃ የተፈጥሮ ሳይንስ የ11ኛ ክፍል ተማሪ ነኝ። አሁን የመማር ማስተማር ሂደቱ በጣም ጥሩ ነው ሳለ እና አሁን ለ12ኛ ክላስ የኢንተራንስ ፈተና አስተማሪዎችም ተማሪዎችም በብቁ ደረጃ እየሰሩ ይገኛሉ። በእኛ ደረጃ ደግሞ ስንመጣ ቀጣይ ሳምንት የኛ ፋይናል ነው እና እስካሁን ባለው ደረጃ በመጀመሪያው ሲሚስተርም በሁለተኛው ሲሚስተርም አስተማሪዎች ለተማሪዎች የተለያየ ድጋፍ እየሰጡ ይገኛሉ። ተጨማሪ ሰዓት ክላስ እየተሰጠን ይገኛል እና ውጤታችን ደግሞ በአሪፍ ነው እየተሰጠን ባለው ደረጃ እየሰራንም እንገኛለን እና እያነበብን ነው። መምህር ማረዳ በሳ በዚህ ትምህርት ቤት ውስጥ ግራዝማች ጳውሎስ ትምህርት ቤት ውስጥ ያሉ የመማር ማስተማር ሂደቱ በዚህ አመት በጣም ጥሩ ነው። ደስ በሚል ሁኔታ ነው አመቱን የጨረስ ነው። በተለይ የ12ኛ ክፍሎች ሲደረግላቸው የነበረው ድጋፍ እጅግ በጣም የሚያምር ነው። ከታህሳስ ወር ጀምሮ ነው ለ12ኛ ክፍሎች የድጋፍና የቲቶሪያል ትምህርት ተሰጣቸው የነበረው እና 12ኛ ክፍሎች በተጨማሪ ዩኒቨርሲቲ ድረስ እየሄዱ እየተማሩ እዚህም ቲቶሪ እየተሰጣቸው በጥሩ ሁኔታ እየተዘጋጁ ነው ያሉ። በትምህርት ቤቱ ከቀጣይ ሳምንት ጀምሮ ለሚሰጠው ሀገር አቀፍ ፈተና የቅድመ ዝግጅት ስራዎች እየተሰሩ መሆኑንም አክለዋል። በአጠቃላይ የዚህ የ2018 ዓመተ ምህረት ትምህርት ማጠቃለያ ቀርቧልና ልንጨርስ ነው። ለዛም ብቁ ነን ተዘጋጅተን ለፋይናል ኤግዛምም ራሳችንን እያዘጋጀን ነው። ደግሞ እንደ ሀገር አቀፍ ለሚሰጠው ፈተናም ራሳችንን ለማዘጋጀትና እርሱን ፈተና ለማለፍ ራሳችንን ማዘጋጀት እንዳለብን ራሳችንን ያዘጋጀን ነው። መምህራኖችም ደግሞ አሪፍ በሆነ ሁኔታ እኛን ትሪት እያደረጉ ወርክሺቶችን እየሰጡ ጥያቄዎችንም ከ9 ጀምሮ እስከ 12 ይወጣሉ ተብሎ የሚታሰቡትን እንደ ሞዴል 12ኛ ክፍልም እየተሰጠ ያለ ነው። እኛ አሁን እየወሰድን ያለ ነው። ቀጣይ አመትም የኢንተራንስ ተፈታኝ ስለሆንን አስተማሪዎች የተለያዩ ወርክሺቶችን ለኛ አምተው እየሰጡም ነው እና አሁን ለቀጣይ ተፈታኝም ስለሆንን በቂ ዝግጅትም እያደረግን እንገኛለን። ከተለያየ ቦታ ወርክሺት ከኢንተርኔት ከተለያዩ ቦታዎች ለኛ የሚረዱንን ነገሮች አስተማሪዎቻችን አንድ ዌብሳይት ተከፍቶ በሱም እየለቀቁልን ነው እና አስተማሪዎቻችን በጣም እኛ እንድንደርስላቸው በጣም እየለፉ ይገኛሉ። እኛም በበቂ ደረጃ እኛም እየሰራን እንገኛለን። አሁን ለሁለተኛ ሴሚስተር ፈተና ተማሪዎች እየተዘጋጁ ነው። መምህራንም በዚህ ሳምንት ክለሳ እየሰጡ ነው። ክለሳ የተሰጣቸውና ፈተና ላይ የሚመጡ ዩኒቶችንና የሚመጡ አንኳር ፖይንቶችን እየነገሯቸው ነው። ለፈተና የተዘጋጁ ነው። ተማሪዎችም እያጠኑ እየተዘጋጁ ነው። ይሄ ሳምንት የዝግጅት ሳምንት ነው። ኦሬዲ ሴሚስተሩን ሙሉ እያጠኑ እየተዘጋጁ ነው የመጡ። ነገር ግን እቺ ሳምንት ራሳቸውን እያዘጋጁ ነው።
ለፈተና መምህራንም ዋና ፖይንቱን እየከለሱላቸው ነው። በተጨማሪ ደግሞ ተማሪዎችም እየተዘጋጁ ነው። የሚመጣበትን ቦታውን እየነገሯቸው እንዲዘጋጁ ያደረጉ ስንት ጥያቄ እንደሚወጣ 60-40 ነው የምንፈትነው። ቴስቶችን እስካሁን የተፈተኑት ቴስት አሳይመንት ምናምን ከ40 ነው፣ ፋይናል ከ60 ነው፣ 60 ከ40 ነው። ስለዚህ ያን የነገሯቸው አሁን በዝግጅት ላይ ነው የሚገኙ። መምህራንም ማድረግ የሚገባቸውን ያክል እያደረጉላቸው ነው ማለት ነው። የ2018 ዓ.ም አጠቃላይ የትምህርት ውጤት የተሻለ እንዲመዘገብ በትምህርት ቤቱ እየተደረገ ያለው የቅድመ ዝግጅት ስራ የትምህርት ቤቱ ርዕሰ መምህር ሊባኖስ ተመስገን አብራርተዋል። እንደተባለው ያው ተማሪዎቹ ዝግጅቱ ማብቃት ማዘጋጀቱ ቀድሞ ነው የተደረገው። ያው እስካሁን ያለው ነው። በዛ መሰረት ያው ተማሪዎች ራሳቸውን አንብበው ለፈተና እንዳዘጋጁ እንተማመናለን። በመምህራኑ በኩልም ቅድም ያልኩት ጠንከር ያለ ድጋፍ ተደርጓል። በሰዓት በጊዜ የሚገለጽ ውጤት ሊያስመዘግብ ይችላል የሚል ድጋፍ ተሰጥቷል ብለን ነው ምናምነው። ከዛ ውጪ አሁን ላይ ከ15 ከሰኔ 15 እስከ 22 ወይም እስከ 19 አካባቢ ድረስ ለአንድ ሳምንት የማጠቃለያ ፈተና 18 ማጠቃለያ ፈተና ይሰጣል። ለዚህ ፈተና ቅድም ያልነውን የፈተና ዝግጅት ስታንዳርድን መሰረት ያደረገ ፈተና በሁሉም የክፍል ደረጃዎች ተዘጋጅቷል። ይሄ የተዘጋጀው ፈተና ያው ሙሉ ኃላፊነት በተሰጠው ፈተና እና ምዘና ኮሚቴ በኩል በዲፓርትመንት የተረጋገጠ አሁን ጥንቃቄና የፈተናን ደህንነት በጠበቀ መንገድ ሊታተምና ሊባዛ ቅድመ ዝግጅት ላይ ነው ያለው። ለዛ የሚሆኑ ግብዓቶች ራይዞ፣ ቀለሙ፣ ሌላም ወረቀቱ ተዘጋጅቶ አሁን ማባዛት ይጀመራል። ከሰኞ ጀምሮ ለሚሰጠው ፈተና ለዛ ምንም ስጋት የለም። በአግባቡ ተማሪ ይመዘናልም ይፈተናል ብለንም ተስፋ እናደርጋለን። 12ኞች ያው ቀጣይ ሳምንት ጀምሮ ኦንላይን ነው የሚፈተኑት በበይነበረብ ስለሆነ ለዛ የሚሆን ዝግጅት ልምምድ ያደርጋሉ። በቦንጋ ትምህርት ኮሌጅ ከኮሌጁ ጋርም ድጋፍ ለማድረግ ኮሌጁም ዝግጁ ነው። ስምምነትም ተደርጓል። የከተማው አራቱ ሁለተኛ ደረጃ ትምህርት ቤት 12ኛ ክፍል ተማሪዎች እዛ እንደሚፈተኑ ፕሮግራም ስለተገለጠ ተማሪዎቹን ፈተና ከመድረሱ በፊት ስለ ኦንላይን ፈተና ልምምድ እንዲያደርጉ ፕሮግራም ወጥቶ አሁን ለኛም ይገለጻል። ሌሎችም ትምህርት ቤቶች እንደዛ አድርጎ በቂ ዝግጅት አድርጎ እዛ አካባቢ የስኪል ጋፕ ሳይኖር ተረጋግቶ ፈተናቸው እንዲፈተኑም ዝግጅት ለማድረግ ተስማምተናል። ቀጣይ ሳምንት ይለማመዳሉ። ያው በአገር አቀፍ ደረጃ በወጣ ፕሮግራም መሰረት ፈተናቸውን የሚወስዱ ይሆናሉ። ስለዚህ አመቱን ግምገማና ውጤት ጤናማና ሰላማዊ በሆነ መንገድ ለመፈጸም በቂ ቅድመ ዝግጅት አድርገናል። ከዚህ ቀደም ተማሪዎች በአየር ንብረት ማስተካከያ ፕሮግራም ድጋፍ የተከናወኑ ተግባራት ተጠቃሚ እያደረጋቸው መሆኑን በቤንች ሸኮ ዞን የሰሜን ቤንች ወረዳ ነዋሪ የሆኑ አርሶ አደሮች ተናገሩ። በክልሉ በ40 ፕሮግራም ወረዳዎች ውስጥ ከ112,000 ሄክታር በላይ መሬት ላይ ውጤታማ የአፈርና ውሃ ጥበቃ ስራዎች መከናወናቸውን የክልሉ ግብርና ቢሮ ገልጿል። ከክልሉ መንግስት ኮሚኒኬሽን ቢሮ የተገኘውን ዘገባ አማኑኤል ከንፌ። የመሬት አያያዝ አስተዳደር ለአየር ንብረት ማስተካከያ ፕሮግራም በክልሉ የግብርና ቢሮ አስተባባሪነት የሚተገበርና በውጤት ላይ የተመሰረተ ስትራቴጂካዊ ፕሮግራም ሲሆን ዋና ዓላማውም ዘላቂ የመሬት አያያዝ ስርዓትን በማስፈን የአየር ንብረት ለውጥን መቋቋም የሚችል የግብርና ስነ ምህዳር መገንባት ነው። ፕሮግራሙ በተለይም በተፋሰስ ልማት አማካኝነት የተራቆቱ መሬቶችን መልሶ ማገገም፣ የአፈርና ውሃ ጥበቃ ስራዎችን ማጠናከር እንዲሁም ለአርሶ አደሩ የመሬት ባለቤትነት ማረጋገጫ ምስክር ወረቀት በመስጠት የመሬት ዋስትና ማረጋገጥ ላይ ትኩረት አድርጎ እንደሚሰራም ነው በክልሉ ግብርና ቢሮ የፕሮግራሙ አስተባባሪ አቶ ተረፈ ማሞ የገለጹት። በዚህም የአፈር መሸርሸርን በመቀነስ የውሃ ሀብትን በማበልጸግና የግብርና ምርታማነትን በመጨመር በየደረጃው የሚገኙ አርሶ አደሮችና ማህበረሰቦች የአየር ንብረት ለውጥ የሚያስከትለውን ተጽዕኖ የመቋቋም አቅማቸውን እንዲያሳድጉ የሚያስችል እንደሆነም አቶ ተረፈ አብራርቷል። በፕሮግራሙ ድጋፍ 14 ሄክታር የተጎዳ መሬትን በማካለል ኢኮኖሚያዊ ጥቅም ባላቸው ሀገር በቀል ዛፎች መሸፈን መቻሉን ነው በቤንች ሸኮ ዞን ሰሜን ቤንች ወረዳ ኬል ቀበሌ የኬሚካል ንዑስ ተፋሰስ ማህበር ሰብሳቢ አቶ ተክሌ አረጋ የገለጹት። ከዚህ በተጨማሪ አርሶ አደሩ በስነ አካላዊና ስነ ህይወታዊ ልማት ስራዎች ላይ በመሳተፍ ከአካባቢ ጥበቃ ተግባር ጎን ለጎን የኢኮኖሚ ተጠቃሚ መሆን መቻሉንም አብራርተዋል። የማህበሩ አባል የሆኑት ወይዘሮ ብዙነሽ ሽቃና ማርታ ሰይድ በበኩላቸውም ከማህበሩ በተገኘ የተዘዋዋሪ ፈንድ ገንዘብ በኑሮ ማሻሻያ ስራዎች ላይ ተሰማርቶ በበግ ድለባ ውጤታማ መሆናቸውንም ተናግረዋል። ሌላኛው የማህበሩ አባል አቶ ሉቃስ ካስት ማህበሩ በገዛላቸው በሬ
የእርሻ ስራ እያከናወኑ እንደሚገኙ ጠቅሰው በፕሮግራሙ አማካኝነት በተሰሩ የአፈርና ውሃ ጥበቃ ስራዎች የጠፉ ምንጮች ማገገማቸውንና የአፈር መሸርሸር በመቀነሱ የግብርና ምርታማነት መሻሻሉን ገልጸዋል። የፕሮግራሙ አስተባባሪ አቶ ተረፈ ማሞ እንደገለጹት በክልሉ በሚገኙ 200 ማህበረሰብ አቀፍ ንዑስ ተፋሰሶች ውስጥ ከ53000 በላይ አርሶ አደሮች በመሰረታዊ ህብረት ስራ ማህበራት ተደራጅተው በተፋሰስ ልማት ስራዎች ላይ በንቃት እየተሳተፉም ይገኛሉ። ከ200,000 በላይ ለሚሆኑ አርሶ አደሮች በሁለተኛ ደረጃ የመሬት ማረጋገጫ ደብተር መሰጠቱን የጠቆሙት አቶ ተረፈም በዚህ 370,000 ቁራሽ መሬት በመለካት ከብሔራዊ የገጠር መሬት አስተዳደር ስርዓት ጋር ማስተሳሰር መቻሉን አስረድተዋል። አቶ ተረፈ በተጨማሪም የአየር ንብረት ለመቋቋም የተጀመሩ የስነ ምህዳር ጥበቃ ስራዎችና የአርሶ አደሩን የመሬት ባለቤትነት የማረጋገጥ ተግባራት ተጠናክረው እንደሚቀጥሉም አስታውቋል። የተወደዳችሁ ተመልካቾቻችን ከከፋ ማህበረሰብ ሬዲዮና ቴሌቪዥን ለሰዓቱ ያዝናቸውን ዜናዎች እዚሁ ላይ አበቃን። ዜናዎቹን ወደ እናንተ እያደረስኩ ጽዮን ታደለ ቆይታ አደረኩ። ቀሪ የጣቢያችን መሰናዶዎች ይቀጥላሉ። በያላችሁበት ቸር ቆዩን።